ኢትዮጵያ ኤርትራን የባህር በር ተቆጣጠራለች የሚል አነጋጋሪ መረጃ ከወደ አሜሪካ ተሰምቷል። ጉዳዩም ከኢራን ጦርነት ጋር ተያይዞ ከሚሳኤል ጥቃት ዝግጅት ጋር ተነስቷል። ይህ አነጋጋሪ መረጃ የምሽቱ ጥንቅራችን አካል ነው። የአሜሪካ ባህር ኃይልና ኢራን ሪፐብሊካን ጋርድ እጅግ ጠባብ በሆነችው ወሽመጥ ላይ ከባድ ፍልሚያ ሊያደርጉ ነው። ጦርነቱ በተጀመረ በ9ኛው ቀን በአሜሪካ በኩል ይፋ የሆነ መረጃ ነው። ኢራን የዓለም 20 በመቶ የነዳጅ መተላለፊያ የባህር መስመርን መዝጋቷ የፊት ለፊት ፍልሚያውን አይቀር ያድርጎታል። ትራምፕ ቅጩን ተናግረዋል። ኢራን እዚያው እንገናኝ ብላለች። ጥንቅራችን ዘርዘር አድርጎ ይዞታል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው በሚል ጥብቅ ማስጠንቀቂያ ተሰጥቷል። የኢትዮ ኤርትራ ኃይሎች በትግራይ ኃይላቸውን ማከማቸታቸውን ይፋ ያደረገው አዲስ መረጃ ወቅታዊውን ውጥረት በተመለከተ ምን አለ የሚለውን ከጥንቅራችን ይሰማሉ። 11 ቀኑን በያዘው የአሜሪካ እስራኤል ኢራን ጦርነት አዳዲስ ክስተቶች ተሰምተዋል። ቴህራን ማምሻውን ከዚህ ቀደም በእጅጉ የከፋ ጥቃት አስተናግዳለች። በማዕከላዊ እስራኤል የሄዝቦላ ሮኬቶች ጉዳት ያደረሱ ሲሆን የእስራኤል የአየር መከላከያ ሳያቆማቸው መቅረቱ ተሰምቷል። እስራኤል ትራምፕ በማንኛውም ቅጽበት ጦርነቱን ሊያስቆም ይችላል በሚል በኢራን ላይ ከፋ ውድመት ለማድረስ እየፈጠነች ስለመሆኑ መረጃ ተሰምቷል። እስራኤል በኢራን ጥቃት ገና አለመርካቷ ከፍተኛ ውድመት ትፈልጋለች ነው የተባለው። ይህ በእንዲህ እንዳለ የኢራን ጦር ጠብታ ነዳጅ ከመካከለኛው ምስራቅ አይወጣም ሲል ዝቷል። በተያያዘ ቱርክ ከኢራን የሚመጣን ጥቃት ለመከላከል መሳሪያ ማስጠጋቷ ተነግሯል። መረጃዎቹን አያይዘን እናሰማለን። ከጉግል ስለ ኢትዮጵያ ቋንቋዎች አዲስና መልካም ነገር ተሰምቷል። የመረጃ አፈላላጊው ጉግል አማርኛን፣ አፋን ኦሮሞና ሶማሊኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ ማካተቱን ገልጿል። አጠር ያለ ዘገባ አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሜሪካና ኢራን ፊት ለፊት ሊፋለሙ ነው። የጠባብ ቦታ ከባድ ፍልሚያ ነው። ወሳኙና እጅግ አደገኛ የተባለው ፍልሚያ ሊደረግ ነው። ፍልሚያው እጅግ ጠባብ በሆነ ቦታ የሚካሄድ ሲሆን በኢራንና አሜሪካ የሚካሄድ መሆኑን በዛሬው ዕለት እየወጡ ያሉት መረጃዎች አመላክተዋል። ይኸው ከባድ ፍልሚያ የሚካሄደው ሆርሙዝ በተባለችውና የዓለማችን 20 በመቶ የነዳጅና የጋዝ ምርት በሚተላለፍባት ጠባብ የባህር ሰርጥ ላይ ነው። ሆርሙዝ ሰርጥ ወይም ጠባብ የመርከቦች መተላለፊያ በፐርሺያና በኦማን ገልፍ መካከል የሚገኝ ስትራቴጂክ የባህር ክፍል ነው። ኢራን ገና ጦርነቱ ሳይጀመር ከነካችኝ ይህንን የሆርሙዝ የባህር ወሽመጥ መተላለፊያ ጥርቅም አድርጌ ዘጋዋለሁ ብላ ዝታ የነበረ ሲሆን እንዳለችውም ጥርቅም አድርጋ ዘግተዋለች። በአሁኑ ሰዓት በዚህ የባህር ወሽመጥ የሚተላለፍ ምንም አይነት መርከብ አለመኖሩ የነዳጅን ዋጋ ሰማይ እንዲነካ እያደረገው ይገኛል። ከዚህ ጋር በተያያዘም ራሷን አሜሪካንን ጨምሮ በርካታ ሀገራት የነዳጅና የጋዝ ምርቶች ዋጋቸው በፍጥነት ጣራ እየነካ ነው። በዚህ ሂደት ውስጥም ፕሬዚዳንት ዶናልድ ትራምፕ ከበድ ያለ ጫና ውስጥ እየገቡ ይገኛሉ። ለከባድ የፖለቲካ ትችትም ዳርጓቸዋል። ይህም በመሆኑ ትራምፕ በአሁኑ ሰዓት ጦርነቱን ቶሎ እንጨርሰዋለን በማለት ደጋግመው እየተናገሩና እየጻፉም ይታያል። ከጦርነቱም በላይ በአሁኑ ሰዓት ራሷን አሜሪካንን ጨምሮ ከቻይና እስከ ደቡብ ኮሪያና ባንግላዴሽ ድረስ እያነቃነቀ ያለው የነዳጅና የጋዝ ምርቶች ዋጋ መስፈንጠር ነው። ዋጋው ከመስፈንጠርም ባለፈ የአንዳንድ ሀገራት የነዳጅ ክምችትም ሳይቀር እየተሟጠጠ መሄዱ በፕሬዚዳንት ዶናልድ ትራምፕ ላይ እየተፈጠረ ያለውን ጫና ከፍ እንዲል አድርጎታል። አሜሪካውያንም ጭምር ትራምፕ ላይ ማጉረምረም ጀምረዋል። የነዳጅ ዋጋው እየናረ መሄድ ምክንያት በጥቅሉ የመካከለኛው ምስራቅ ጦርነት ቢሆንም ምክንያቶቹ በሁለት ተከፍለው የሚታዩ ናቸው። አንደኛው የሆርሙዝ መተላለፊያ ሰርጥ መዘጋቱ ሲሆን ሌላኛው ምክንያት ደግሞ በመካከለኛው ምስራቅ ያሉ ነዳጅ አምራች ሀገራት በኢራን ድሮኖችና ሚሳኤሎች መጠቃታቸው መቀጠሉ ነው። ፕሬዚዳንት ትራምፕ የኢራንን የሚሳኤል ማስወንጨፊያዎች፣ ራዳሮች፣ የመገናኛ መሰረተ ልማቶችንና የድሮን ማምረቻዎችን ሳይቀር በከፍተኛ ደረጃ ከጥቅም ውጭ አድርገናል ቢሉም ኢራን ግን ዛሬም እየተኮሰች ነው። ያም ሆኖ በትላንትናው ዕለት ከጦርነቱ ጋር በተያያዘ መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ ካነሷቸው ነጥቦች መካከል አንደኛው በኢራን የተዘጋውን የነዳጅ ማስተላለፊያ መስመር ማስከፈቱ ላይ ትኩረቱን ያደረገው ሆኖም ታይቷል። በዚህም ትራምፕ ኢራን ይህንን የዘጋችውን መስመር መክፈት አለባት፣ አለበለዚያ አሁን እያካሄድ ነው ካለነው ጥቃት በላይ በኢራን ላይ 20 እጥፍ ጥቃትን እንደምንፈጽም መታወቅ አለበት ሲሉም አስታውቀዋል። የአሜሪካ ባህር ኃይል ይህንን ጠባብ የባህር ሰርጥ በኃይል በማስከፈትና መርከቦችንም ጭምር በማጀብ በዚህ አቅጣጫ ያለውን የተለመደ የመርከቦች ፍሰት እንዲቀጥል እናደርጋለን ሲሉም ትራምፕ አስታውቀዋል። ኢራንም ሞክሩት ሆርሙዝ ላይ እንፋለማታለን ስትል አስታውቃለች። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራንን እስከዛሬ ከደበደብናት በላይ አብዝተን እንደበድባታለን ሲሉም ዝተዋል። ትራምፕ ጦርነቱ በፍጥነት ይጠናቀቃል ያሉ ሲሆን በኢራን አብዮታዊ ጦር በኩል ለፕሬዚዳንት ትራምፕ በተሰጠው አፋጣኝ ምላሽ የሚያልቅ ጦርነት የለም ሲያምሮት ይቅር ተብሏል። ከነዳጅ ባለፈም የተለያዩ ምርቶች የዋጋ ጭማሪ እየታየባቸው መሆኑ ነገሩን አክብዶታል። ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር ለማዳከም በአሁኑ ሰዓትም በመሀል የአገሪቱ ክፍል የሚካሄደው ድብደባ ከምንጊዜውም በላይ ተጠናክሮ የቀጠለ መሆኑን መረጃዎች እያመለከቱ ነው። የሆርሙዝ ሰርጥ ተዘግቶ በቀጠለ ቁጥር በዓለም አቀፉ አጠቃላይ ኢኮኖሚ ላይ የሚደርሰው ጫና በቀላሉ የሚታይ አልሆነም። ጦርነቱ ከመጀመሩ በፊት በበርሜል በሰባዎቹ ዶላር ውስጥ የነበረው የነዳጅ ምርት በአሁኑ ሰዓት እስከ $120 ደርሶ ትራምፕ ጥቃታችንን አፋፍመን የሆርሙዝ ሰርጥን እናስከፍታለን ማለታቸውን ተከትሎ በዛሬው ዕለት በበርሜል ወደ $90 የወረደበት ሁኔታ ታይቷል። አሜሪካ በዓለማችን ነዳጅ ከሚያመርቱ ሀገራት አንዷ ብትሆንም ከፍተኛ የሆነ የነዳጅ ምርትንም ከውጭ ታስገባለች። ትራምፕ በዓለም አቀፍ ደረጃና በራሳቸው በአሜሪካውያኑ ጫና ቢበዛባቸው ስልካቸውን አንስተው ለፕሬዚዳንት ፑቲን ደውለዋል።
በትናንትናው ዕለት በሰጡት ጋዜጣዊ መግለጫም ትራምፕ ለፑቲን ደውዬለት ነበር፣ ደስ የሚል ውይይትም አድርገናል። የአሜሪካ ጦር እያደረገ ባለው የጦርነቱ እንቅስቃሴ ፑቲን መደነቁንና መገረሙን ነግሮኛል። በነዳጅ ጉዳይም ተነጋግረናል ሲሉም ተደምጠዋል። ከዩክሬን ሩሲያ ጦርነት ጋር በተያያዘም የሩሲያን ነዳጅ በመግዛት የጦርነት ኢኮኖሚን መደጎም የለብንም በሚል አሜሪካና አጋሮቿ ሩሲያ ላይ የነዳጅ ማዕቀብ ከጣሉ ዓመታት ተቆጥረዋል። ሩሲያ በዓለማችን ካሉት የነዳጅ አምራች አገራት አንዷ ናት። አሁን ትራምፕ ጭንቅ ውስጥ መግባታቸውን ተከትሎ ሆርሙዝ ሰርጥ ላይ ከኢራን ጋር እንፋለማለን ከማለታቸውን በተጨማሪ ፊታቸውን ከዓመታት በፊት ማዕቀብ ወደ ተጣለባት ሩሲያን በማዞር የነዳጅ ያለህ ብለዋል። ኢራን የሆርሙዝን መከፈት በተመለከተ አታስቡት፣ እናስለቅቃለን የምትሉ ኑ ስትል አስታውቃለች። ትራምፕ ደግሞ ኢራን ሆይ የዘጋሹን ወሽመጥ ብትከፍች የተሻለ ነው፣ ይህ ካልሆነ ግን እስከዛሬ ከነበረው በላይ በ20 እጥፍ ጥቃት በመሰንዘር የምድር ሲኦል እናደርግሻለን ሲሉ ፎክረዋል። ኢራን በትራምፕ በኩል የተሰጣትን መተላለፊያውን ክፈቺ ካልሰማች በሀገሪቱ ላይ የሚፈጸመው ጥቃት በብዙ እጥፍ እንዲጨምር ከመደረጉም በተጨማሪ የሞኖ ካልተሳካ ግን በዚያች 20 ኪሎ ሜትር የወርድ ስፋት ባላት ወሽመጥ ላይ የአሜሪካ ባህር ኃይል ከኢራን አብዮታዊ ዘብ ጋር ከባድ ፍልሚያ ውስጥ የሚገባ ይሆናል። ኢራን በአሁኑ ሰዓት በሆርሙዝ ሰርጥ አንድ መርከብ አያልፍም ያለች ሲሆን አንድ ሀገር በሆርሙዝ ወሽመጥ መርከቡን ማሳለፍ ከፈለገ አንድ ሊያሟላ የሚገባው ቅድመ ሁኔታ እንዳለ መታወቅ አለበት ማለቷን ሚድል ኢስት ሞኒተር በዛሬው ዕለት ባሰራጨው ዘገባው አመልክቷል። ይህም ቅድመ ሁኔታ ለአረብና የአውሮፓ ሀገራት የተቀመጠ ሲሆን የአሜሪካና የእስራኤልን አምባሳደሮች ካባረራቸው ያለማንም ከልካይ መርከቦቻችሁ በሰርጡ እንዳያልፉ ይደረጋል የሚል ነው። በቀጣይ መረጃ ከኢትዮ ኤርትራ ጋር የተያያዘው የኢራን ሚሳኤል ፍጥጫ፣ ኢትዮጵያ ኤርትራን የባህር በር ተቆጣጥራለች የሚል አነጋጋሪ መረጃ ከአሜሪካ ተሰምቷል። ጉዳዩም ከኢራን ጦርነት ጋር ተያይዞ ከሚሳኤል ጥቃት ዝግጅት ጋር ተነስቷል። የአሜሪካ ኢራን ጦርነት በመካከለኛው ምስራቅ ብቻ ተገድቦ እንደማይቆይና ጦርነቱ ወደ አፍሪካ የመስፋፋት ስጋት እንደተፈጠረም ነው የተገለጸው። በሪል አሜሪካስ ቮይስ ቴሌቪዥን ጣቢያ የዋሩም ፕሮግራም ላይ ቀርበው ትንታኔ የሰጡት አሜሪካዊ ጂኦፖለቲካ ተንታኝና ጸሐፊ ብራንደን ዌከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ እየተዛመተ መሆኑን ገልጸዋል። ጦርነቱ ወደ አዘርባጃን፣ ቤሩትና ሌሎች አካባቢዎች ብቻ ሳይሆን አሁን ወደ አፍሪካ ቀንድ ጭምር እየተስፋፋ መሆኑን ያነሱት የፖለቲካ ተንታኙ በዚሁ ጉዳይ ላይ ማብራሪያ ሰጥተዋል። አሜሪካዊ የፖለቲካ ተንታኝ ብራንደን ዌከርት ዘሻዶ ዋርን ጨምሮ በርካታ መጽሐፍት ያስነበቡ ሲሆን ዓለም አቀፍ የፖለቲካ ምሁር ናቸው። በዚሁ ፕሮግራም ላይ ባደረጉት ንግግራቸው በተለይም ኢትዮጵያን፣ ኤርትራንና የቀይ ባህርን ቀውስ በተመለከተ አነጋጋሪ ጉዳዮችን አንስተዋል። አሜሪካዊ ተንታኝ እንዳሉት ኢትዮጵያውያን በቀይ ባህር ዳርቻ ላይ የኦፕሬሽን ቁጥጥር ወስደዋል። ኢትዮጵያ፣ አሜሪካ ወይም የእስራኤል የጦር ኃይሎች በባህር ዳርቻው ላይ መሬት ላይ ሚሳይሎችን በማስገባት ከባህሩ ማዶ በየመን ያሉትን የሁቲ ታጣቂዎች አቅም ለማዳከምና ለመምታት እንዲጠቀሙበት እየፈቀደች ነው ሲሉ ተናግረዋል። በቀይ ባህር ስላለው ሌላው ጥረት ሲያነሱ የሁቲ ታጣቂዎች በቀይ ባህር ላይ ገና ሙሉ ጥቃት አልጀመሩ። የሳውዲ አረቢያ የነዳጅ ማጓጓዣዎች ከሆርሙዝ ሰርጥ ወደ ቀይ ባህር ወደቦች እየተቀየሩ ሲሆን ሁቲዎች ይህንኑ መስመር ሙሉ በሙሉ ለመዝጋት እየጠበቁ ነው ብለዋል። አሜሪካዊው ተንታኝ ኢትዮጵያ ኤርትራን የባህር ዳርቻዎች ተቆጣጥራለች ሲሉ የተናገሩት ከባህር በር ጋር በተያያዘ ኢትዮጵያና ኤርትራ ውዝግብ ውስጥ ባሉበት ወቅት ነው። ፖለቲካ ተንታኝ ኢትዮጵያ ኤርትራን የባህር ዳርቻ ተቆጣጥራለች፣ እንዲሁም በሆርሙዝ ሰርጥ መዘጋት አማራጭ መንገዶችን ለሚፈልጉት የሳውዲ አረቢያ ነዳጆች የደህንነት ዋስትና ለመስጠት ሚሳይሎች እንዲሰፍሩ ፍቃድ ሰጥታለች ብለዋል። ሆኖም ተንታኙ ይህን ይበሉ እንጂ ኢትዮጵያ በቀይ ባህር የኤርትራን የቀይ ባህር ዳርቻ መቆጣጠሯን ያመለከተ ይፋዊ መረጃ የለም። ሆኖም ከኢትዮጵያ መንግስት በኩል የባህር መዳረሻ ጥያቄዎች በተደጋጋሚ ሲቀርቡ የቆየ ሲሆን ኤርትራ ይህን በደህንነት ስጋት ስትመለከተውም ቆይታለች። በቀጣይ መረጃ በትግራይ የተከማቸው ጦር፣ የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው በሚል ጥብቅ ማስጠንቀቂያ ተሰጥቷል። የፈረንሳይ ዜና አገልግሎት ኤኤፍፒ አዲስ ባስነበበው መረጃው የ2015 ዓ.ም የእርስ በእርስ ጦርነቱን ያስቆመ የሰላም ስምምነት በአግባቡ ተፈጻሚ ሳይሆን መቆየቱን ገልጿል። በሁለት ወገኖች መካከል ያለው ግንኙነትም እጅግ ተለዋጭ ሆኖ ቀጥሏል ያለው ዘገባው ከትግራይ ጋር የምትዋሰነው ኤርትራና ኢትዮጵያ ግንኙነት ይበልጥ መሻከሩ ደግሞ ሁኔታውን ይበልጥ አባብሶታል ሲል አመልክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤፍፒ ጋዜጠኛ ተናግሯል። የፌዴራል ባለስልጣናት ለክልሉ የሚሰጡትን ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞች ደሞዝ አልተከፈላቸውም። ባንኮችም የጥሬ ገንዘብ እጥረት አጋጥሟቸዋል ሲል ዘገባው ገልጿል። በተባባሰው ውጥረትም የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። ከዚህ መረጃ አስቀድሞ ብሉምበርግ በኢትዮ ኤርትራ ድንበር እንዲሁ ከፍተኛ ኃይል መንቀሳቀሱን መግለጹ የሚታወስ ነው። ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አንቀሳቅሰዋል ያለው የብሉምበርግ ዘገባ መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ዲፕሎማቶችን ዋቢ አድርጎ መዘገቡ የሚታወስ ነው። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን ወደ ድንበር አስጠግቷል ሲል ይኸው ዘገባ አመልክቶ ነበር። እንደ ዘገባው ኢትዮጵያና ኤርትራ ወታደሮቻቸውና ወታደራዊ ቁሳቁሶችን ወደ ሰሜን ትግራይ ክልል እያስጠጉ ይገኛሉ።
ይህም በአፍሪካ ቀንድ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ኤኤፍፒ አዲስ ባስነበበው ዘገባው ይህን ስጋት አጉልቶ የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው ሲል ነው ያሳሰበው።